ያንን ቤተክርስቲያን የ3 ዓመት ከፍሎ ተከራየልን ማለት ነው። እዛ ቤተክርስቲያን ውስጥ ጠርጎ እንትኑ ሜዳውን ጠርጎ ማን ነው ቤተክርስቲያኑን የተከራየልሽ? ዶክተር አብይ ዶክተር አብይ አዎ፣ በደንብ ክሊር እንዲሆን ስለፈለግኩ። ከዛ በኋላ እንደሱ ይሄ ነገር እሱ አሁን ጠቅላይ ሚኒስትር ሳይሆን ምን ሳይሆን ምንም ውስጥ አይነት ያው ስራ ላይ እየነበረ ነው። አይ ነው ደፈር ብለሽ አውሪ፣ ችግር የለውም። ይሄ ፖለቲካ አይደለም የተደረገ ነገር። አንቺ ጸሎት አድርገሽ ወደ ጠቅላይ ሚኒስትርነት እንደመጣም እናውቃለን። ከሱ ከመሆኑ በፊት ከ3 ዓመት በፊት አንቺ ጸሎት አድርገሽ ነበር። ከ6 ዓመት ማለት ከ3 ዓመት ስልሽ ምንድን ነው እንትን ከጠቅላይ ሚኒስትር ከመሆኑ ከ3 ዓመት በፊት ነው። ከመሆኑ በፊት ትሆናለህ ብለሽ ተናግረሽ የሆኑ ነገሮች አሉ። እሱንም አያይዘሽ ነገር ከዛ እሱ እኛ ቤተክርስቲያን ውስጥ መጣ። ጀስት ያን አደረገ። በጣም ዝቅ ብሎ አደራረጉን ብታዩት ትደነግጣላችሁ። እግዚአብሔር ምስክሬ ጠርጎ ወንበሩን አስተካክሎ ቤቱን አጽድቶ በቃ አንቺ ቀስ ብለሽ ነው። ሰርፕራይዝ ነው የተደረግኩት። እውነት ለመናገር እግዚአብሔር አምላክ የባርከው ጌታ ኢየሱስ ክርስቶስ ዛሬም ጸልያለሁኝ እና ከዛ እግዚአብሔርም የዛን ቀን ነው ጌታም የተናገረው ፕራይም ሚኒስትር እንደሚሆን እግዚአብሔር ተናገረ። እግዚአብሔርም ደግሞ እንደተናገረው እግዚአብሔር አምላክ ተአምር ሰራ። አላሳፈራውም። መንፈስ ቅዱስ እግዚአብሔር የጠራው ሰው ነው ያምናለሁ። ጌታ እንደጠራው ምንም ጥያቄ ጥርጥር የለኝም። ማንም ምንም ቢል እግዚአብሔር የጠራው ሰው እንደሆነ ግን አውቃለሁኝ። እኔ ምስክር ነኝ። መቼም መስክሪ ብባል እውነት እሱ ኢየሱስ ጠርቶታል ወይ ጌታ አለ ወይ ለዚህ ለንግስና የጠራሁት ብለህ ብትጠይቀኝ አዎ ነው የምለው። ምክንያቱም እኔ ቋሚ ምስክር ነኝ ከእግዚአብሔር ዘንድ እና ይሄ ሰው እግዚአብሔር የተናገረው ኢየሱስ ክርስቶስ ተአምር ሰራ። ከዛ በኋላ ቤተክርስቲያናችን ውስጥ እንደውም በሱ እግዚአብሔር ተናገረኝ አረሰው። እሷ ቸርች ውስጥ ሽባ ይነሳል፣ እውር ይበራል፣ የታሰረ ይፈታል ምናምን ብሎ በሱ ፕሮፌሲ ይመጣልን። ጌታ ምስክሬን በጉባኤ ውስጥ አለ ራሱ እንትን እግዚአብሔር ይህንን ያደርጋላል። እውነት እንደተናገረው ሽባ ይነሳ ነበር እዛ ቸርች ውስጥ። ቢኒ ምስክር ነው። ልጅ ሆኖ እኛ ቸርች ውስጥ ካሜራማን ነው። ተአምር ሆነ ብታይ፣ ሽባ ይዘላል፣ አይነ ስውር ይበራል። እውነት እኮ ነው የምነግር። በቃ እንዳለው እግዚአብሔር እንደተናገረው መስራት ጀመረ። ተአምር መሆን ጀመረ። ኢየሱስ በቃ ህዝቦች ወደ ክርስቶስ መፍለስ ጀመሩ። እንዴ እውነትም ኢየሱስ እዚህ ያለ እውር ጆሮ የተደፈነባቸው ሰዎች ጆሮአቸው ይከፈታል። ቢኒ ያለ እዚህ ጋር አይነ ስውር ይበራል እና ቢኒ ላክልኝ። ተአምራትና ድንቅ መሆን ጀመረ አልኩ። ድንቅ መሆን ጀመረ። እዛ ልጄ ነው ባይገርም፣ እሱ ብስል ነው ብታዩ፣ የልጅ አዋቂ ነው። እግዚአብሔር አምላክ ድንቅ ሆኖ መስራት ጀመረ እና ጌታ ኢየሱስ ክርስቶስ በዛች ቤተ ክርስቲያን ውስጥ በዛች ውስጥ ዶክተር አብይም በዛች በሰጠን ለምኖ በቃ ሰዎችን ጠይቁ ባካችሁ፣ እንርዳት፣ እናግዛችን፣ ቤተ ክርስቲያን እናቁም ምናምን ብሎ ያ ተአምር ሆነ። እግዚአብሔርም አምላክ እንደተናገረው አላሳፈረውም፣ አነገሰው። ጌታ ዛሬ የሀገር መሪ ነው፣ ፕራይም ሚኒስትር ነው። እኛም ብዙ ነገር ሆነ፣ ብቻ ቪዲዮ ተለቀቀ፣ ብዙ ነገር ሆነ ምናምን። እግዚአብሔርም በዚህ ብዙ ሰዎች አመኑ። ደግሞ በሱም ብዙ ሰዎች ነው ያመኑት። በነገራችን ላይ እንዴ አንድ እንደውም ሰውዬ ከኤርፖርት ላይ ምን አሉኝ፣ አንቺ ነሽ ፕራይም ሚኒስትር ይሆናል ብለሽ ፕሮፌሲ ያመጣሽው አሉኛ። ወላሂ ያንቺን አምላክ እከተላለሁ እኔ ኢየሱስ እንደምከተል እንደዚህ የሚያደርግ አምላክ ነው። ትዝ ይል እንደሆን በጣም ህዝቡ ኤክሳይትድ ሆኖ ነበር። ዓለም ኤክሳይትድ ሆኖ ነበር። ለምን ኤክሳይትድ የተኮነው ለምን እንደሆን ታውቃለህ? ጌታ ጠርቶት የመጣው ሰው ስለሆነ እኮ ነው። ኢየሱስ ስላመጣው ነው። ደግሞ ፕሮፌሲውን ተነገረ፣ ተለቀቀ። እንዴ ፕራይም ሚኒስትሩ ኢየሱስ የሚባል ጌታ ጠርቶት እንደዚህ ያደረገለው ሰው ነው ተብሎ ህዝቡ ሁሉ በቃ እንትን ማለት ጀመረ። ገብተዋል። አሁን እኮ ፕሬዚደንት ዶናልድ ትራምፕ እኮ በጌታ ያለ ሰው ናቸው አይደል?
ኢየሱስን የሚከተል ነው፣ ጴንጤ ነው፣ ምንም ማለት አይደለም። አየኸው፣ ኢየሱስ ስሙ ይባረክ። እና ግን ደስ የሚለኝ እነሱ በጣም ኦኬ፣ አንዳንድ ነገሮች መቆጠብ አለብኝ ወይ እና ኢየሱስ ክርስቶስ ጌታ ነው እና ለዚህ ፕሮፌሲ ማምጣቴን ለፕራይም ሚኒስትሩ እግዚአብሔር አምላክ ተናግሮት እንደነገሰ ኢየሱስን እንደተከተል በጌታ በኢየሱስም እንደተነገረለትና ንጉስ እንደሆነ እንደነ ዳዊት እንደተጠራ እኔ አውቃለሁ። እኔ ምስክር ነኝ። ዝም ብሎ የመጣ ዝም ብሎ የተቀመጠ ሰው አይደለም። ጌታ ኢየሱስ ክርስቶስ ተናግሮት ፕራይም ሚኒስትር ትሆናለህ ስለው እውነት ነው። እግዚአብሔርም ከዚህ ቀደም በእናቴ ተናግሮኝ ነበረ፣ እግዚአብሔር ብሎኛል። በጆሮ የሰማሁት የዛን ቀን የመሰከረው እግዚአብሔር በእናቴ ፕራይም ሚኒስትር እንደመሆን ተነግሮኝ ነበር። ይሄ እሷ ያለችኝ ማጽኛ ነው አለ። እዛ ጌታ ኢየሱስን ፕራይም ሚኒስትር ሆነ። አይገርመኝም። እኔ ሰው አሁን የሱ ፕራይም ሚኒስትር መሆን የዚህ ሀገር የአሜሪካ መንግስት የዘላለም ህይወት ሊሰጠን ነው። ይሄ ትርፍ ነገር ነው፣ ምንም አይደለም፣ የሚተው ነገር ነው። አብሮን አልመጣም፣ አብሮን አልተወለደም እያለን ሲነግረኝ እሺ ብዬ የዛን ቀን በእንባት አጥቤ መጣው። ቲክታክ ላይ ገባው፣ መዝሙር ከፈትኩኝ፣ በእንባት አጠብ። ከዛን ቀን ወዲህ የእውነት ነው የምልህ እህቴ። ደግሞ ዛሬ በጣም ተዘዋወረ፣ እግዚአብሔር እርዳሽ ምናምን ብለው ተዘዋወረ፣ ቀርተውት ማለት ነው። ደግሞ ዛሬ ፓስተር ካስ እያውቃል፣ መስክሬለታለሁ እዛ። ዛሬ ደግሞ እንዲህ ብለሽ ወጣሽ፣ ነገ ደግሞ ስጠጪ ምን ይሉሻል? እንደገና ሌላ ውስጥ ላይ ካልቆረጠልኝ አልኳት፣ ስነስርዓትሽን ያዥ። እግዚአብሔር ራሱ ካልቆረጠልኝ ተመልሼ ደብቄ እንደሰው አልጠጣም፣ ፊት ለፊት ነው የምጠጣው። ይችን የተናገርኩት። ከዛን ጊዜ በኋላ እኔ ህልማየው የሆነ ህልማየው፣ ከዛ ውስጤ መባባት ጀመረ፣ አለቅሳለሁ፣ ምን እላለሁ። ከዛ ቀጥ ብዬ ወደ ቤተ ክርስቲያን ሄድኩት። ወደ ቤተ ክርስቲያን ሄድኩኝ። እንደገና ዳግም ተወለድኩኝ፣ አዲስ ፍጥረት ሆንኩኝ። ያችኛዋ ሞተች፣ ችኛዋን ህይወት ጌታ የወደዳት ጌታ የሞተላት በቃ እንደዚህ ድንቅ አድርጎ አዲስ ሰው ያደርጋል እግዚአብሔር። አሁን ምን ያህል ጊዜ ሆነሽ ውሻዬ? አሁን እንዳልከው ኦልሞስት 2 ዓመት ሊሆነኝ ሆኖኛል። አዎ ክብሩን ይውሰድ፣ እኔ ክብሩን ይውሰድ። ይሰድቡብኝ፣ እግዚአብሔር ቀይሯታል። የትኛው እምነቷን ነው የምትወዱት? እንደዛ ተሳዳቢዋን የምትጠጣዋን እህታችንን ነው ወይስ በጌታ ያለችውን ነው? እግዚአብሔር ያበርታሽ ብዬ ተናግሬ ነበር። እውነት 2 ጊዜም አንተ ነህ፣ አንተ ብቻ ወንድሜ። በጣም ነው ደስ ያለ፣ በጣም። እኔ ደግሞ ያለሽን ሰላም ረፍት አየሽው አይደለ ወይ? ሰላም እኔ ይደንቀኛል ለራሴ ያለኝ ሰላም። አይደለም ስራ ቦታ ይገርማቸዋል፣ ምሰራበት ቦታ መጮህ የለ፣ እንዲህ ክው ማለት የለ። የሆነ ደግሞ ኢትዮጵያ እጅ ከመጣው በኋላ ደግሞ የሆነ ታውቃለህ ከልም የሚያደርግ ነገር ጨምሮብኛል። ከልም ለምንም ነገር መንቀሳቀስ አልችልም። ይሄ እንደ ሰውን እንኳን የፈለገ ማውቃቸው በፊት እዛ ውስጥ ገብቼ ሄጄ ሰላም ልመሰክርላቸው እችላለሁ። ግን በቃ ሲቀይር እንዲህ ነው። ውስጤን ነው ጸጥ ያደረገው የሰላም አምላክ የሰላም አባት ኢየሱስ። በጣም እግዚአብሔርን የእውነት እግዚአብሔር ይመስገን። አንተን ደግሞ አሁን እንዳይደንቅ እኔ አሁን ላይፍ ስገባ 2 ሰው 3 ሰው ነው የሚያይ። እንዳይደንቅ ሌላ ነገር ሊመጣ ይችላል። እኔ ምንም እንደዚህ በቃ በጣም አንድ ጊዜ የሆነ ጊዜ ደግሞ ያስነሳብሃል። ጠላት የፈለገው ጠላት አይችልም። አዎ ነገሩን ነው የምልህ። እኔ ጋር አይችልም። ደግሞ ደስ የሚለው ልክ ከዓለም እንደወጣው አንድ ልጅ አገኘው ቲክታክ ላይ የሚያስተምረኝ። እሱ ጋር ቁጭ ብዬ መማር በቃ ጠዋት ማታ መጽሐፍ ቅዱስ ጥናት ምን ወዲያው ፓስተር እዚህ ደግሞ ያስኩት አስጠመቀኝ። እንደገና እንደ አዲስ በፊትም ኦርቶዶክስ ተዋድሶ ነበርኩኝ፣ አልተጠመቅኩም። በጥምቀት አያምኑም ነበረ። ግን አሁን ጴንጤ ነኝ፣ ፕሮቴስታንት ነኝ። ግን በኢየሱስ የተወለደች ሰው አዲስ ፍጥረት። ሃይማኖት አይደለም። እና የምመክርክ አሁን አንተ ትላንትና ልጠይቅ ፈልጌ ነበረ፣ ዛሬም በቃ ይሄን ነው መጠየቅ የምፈልገው አንተን። አሁን አባ ናቸው አንተን ወደ ጌታ እንትን ያሉክ፣ የእነሱ ንግግር የእሳቸው ስብከት ነው። ግን ተወለድክ ወይ? እንደገና እንደ አዲስ ጌታን ተቀበልከው ወይ? አንተ ለእኔ ስትል ሞተሃል።
ዳግም ተነስተሃል ትመጣለህ ብለህ በአፉ ያመነ በአፍህ አምነህ በአንደበትህ ተናግረህ ስትመሰክር አንተ የግል አዳኜ ነህ፣ አንተ ለእኔ ሞተህልኛል፣ ለእኔ ተነስተህልኛል፣ ለእኔ ቀራኒው ላይ ተሰቅለሃል እንትን ሆኛለሁ። በጣም በቃ ታውቃለህ እና ተሰቅለሃል ወይ ለእኔ ተሰቅለሃል፣ ለእኔ ሞተሃል ብለህ ጌታ እንደ ግል አዳኝ አድርገህ ዳግም ካልተወለድክ በቀር ወደ ጌታ መንግስት መግባት አይቻልም። ወላ እሱን አሁን ሁሉም ሰው እንደዛ ሊሉ ሁሉም ሰው ይችላል። ግን ብዙ ሰው ጥያቄ ስላለው ይሄን አንድ ላይ ልመልስ። አዎ ቅዳሜ ፕሮግራም አለ። በቃ እሱን እንዳያመልጥ። ለምን የመዳን ቀን ዛሬ ነው። ነገ ምን እንደሚሆን አናውቅም። አሁን እኔ እናንተ ስንለያይ ምን እንደሚሆን አናውቅም። እና ዳግም ልትወለድ ዮሐንስ ትናንትናም ልኬልሃል። መቼ ነው የላኩልህ? የሆነ መጽሐፍ ቅዱስ ልኬልሃል። ኤፌሶን 2 እያነበብኩ ነው። አንብበው። እንደገና ደግሞ ማይላክልኝ ጥቅስ የለም። አሁን ደግሞ ዮሐንስ 3 አንብበው። ዳግም ለምን ኒቆዲሞስ ወደ ኢየሱስ ተደብቆ በሌሊት መጣ? ግራ ገብቶት እንዴት ነው ይህንን መንግስት ለሚያገኝ ለማወቅ ፈለገ። አንተ አሁን ለማወቅ ነው የፈለግከው። ማወቅ የፈለግከው ያ ኢየሱስ የተጠጋኸው ዳግም ልትወለድ በመንፈስ በክርስቶስ ኢየሱስ ልትወለድ ይገባል። ልትወለድ እኔ ይህችን ብቻ ነው በቃ። ይሄንን ካደረግ በቃ በሰማያዊ ስፍራ ከክርስቶስ ጋር እኔ እዚህም ነኝ እዛም ነኝ። እኔ እኮ እዚህም ነኝ እዛም ነኝ። የዚህ ነገር አያስጨንቀኝም ምንም። ዛሬ የሆነ ነገር ቢፈጠር ዛሬ ወደ ጌታ መሄድ አቅጣጫዬ ወዴት እንደምገባ ዲስቲኔን አውቀዋለሁ። በቃ አረጋግጫለሁ። ያለሱ መሄድ አልችልም፣ መውጣት መግባት አልችልም። ምንም ነገር ይሄ የሚዲያ ምናምን ሳይሆን የእውነቱ ስነግርህ መዳን በማንም የለም። እንድንበት የተሰጠ አንድ ከሰማይ በታች ያለው ክርስቶስ ኢየሱስ የሞተልን እሱ ብቻ ነው። እሱን እንዳያመልጥ ዮኒዬ። ለምን አንድ ዛሬ ብትወለድ ነገ እንኳን የሆነ ነገር ሆነህ ብትሆን በድካም ውስጥ ብትሆን በድካማችን የሚራራልን ሊቀ ካህን አለ ከአብ ጋር ቆሞ የሚያስታርቀን ሰዎች ደካማንን ሁልጊዜ። አሁንም ጸልቼ እንዲቀጥል እቆማለሁ አይደለም፣ እንደክማለን። በድካም ውስጥ ሆነን ሊቀ ካህን አለልን የሚማልድልን። ካለ ክርስቶስ ኢየሱስ መንገድም እውነትም የለም። ይህን እመሰክርልሃለሁ። ይህን አጋጣሚ ስላገኘሁት ደስ ብሎኛል። ተባረኪልኝ። ሰላም ስትበል ሌላ ጊዜ ብዙ እናወራለን። ከጀምሮ ነው የምናወራው። እሺ ችግር የለም። ተባረክልኝ። በጣም አመሰግናለሁ ፓስተርዬ። ሰላም ብያለሁ። ሰላም ብላለች። እነግረዋለሁ። ሂውዬ እንዴት ነው? ሰላምሽ ይብዛ፣ ሰላምሽ ብዝት ይበል። አሜን። ሁሉ መልካም ነው። ሁሉ መልካም ነው። ደህና ነኝ፣ እግዚአብሔር ይመስገን። በስንት ጊዜ አየኋት። ሂዊንም ወደ ሀገሯ ገባችና ጠፋች፣ ከቸርችም ከኔም እና ዛሬ በዮኒ ምክንያት ደግሞ ተገኝተሻልና ደስ ብሎኛል በጣም። እኔም ደስ ብሎኛል ስላገኘሁት ፓስተርዬ። ተባረክ። ሰላምሽ ይብዛ። መታ በቃ በዛ ጌታን ባገኘችበት ሰዓት እንዴት ቸርች እንደምትቀውጥ ማንንም አትሰማም፣ ማንንም አታይም ስታመልክ። እሱ ጋር ነበረ የማመልከው ብዙ ጊዜ። ተባረኪልኝ ይውሻል። መልካም ተባረኩልኝ። በጣም ወድሃለሁ ሄኖክ ዮኒዬ። እኔም ክበሪ ወይ ዮኒ ምን ይሻለናል? 15% ነው ያለው ስልኬ። ነገ ብናደርገው ምን ይመስላል? ወይ ደስ ይለኛል። ቅዱሳንን እዚያ አንተንም ደግሞ አሰቃይ። በጣም ይቅርታ። ጄኔሬተር ላይ ዝናቡ ምኑ በቃ ነገ በስመ አብ ብዙ ያላወራ ነው። ገጠር እያለሁኝ እንደዚህ አይነት ጭቃ አላቦካሁኝም። እግሬን ጫማዬን ብታየው። በጣም ነው የማመሰግነው ካስዬ። ስለዚህ ምን እናደርጋለን? ነገ በዚሁ ሰዓት ቅዱሳን እንደገና ሪፖስት እናደርገዋለን። እኔም እሰራለሁኝ፣ ዮኒም ሌሎቻችሁም ስሩና ነገ ልዩ የበረከት የአምልኮ ሙዚቃ አዘጋጅተን ኪቦርድ አዘጋጅተን እየዘመርን
እግዚአብሔርን እያከበርን እንደሱ መልካምን ጊዜ እናሳልፋለን። በጣም ደስ ይለኛል። በጣም ግን ክበርልኝ ክበርልኝ። በዛ ሁላ ነገር ውስጥ ሆነ መኪና ውስጥ ገብተህ ዝናብ ሆኖ ሁሉ ነገር ውስጥ ሆነ ያውላ ሳይበግርህ መጥተህ ዋና የተባለውን የምንፈልገውን 3 ነገሮች የምንፈልገውን በህይወታችን ብዙዎቻችን የተቸገርነውን 3 መንገዶች ስለነገርከኝ እግዚአብሔር ስሙ ይባረክ። በጣም ለብዙ ሰዎች እቺ 3 ነገር ለአንተ ስለምትመላለስበት ተራ ነገር ልትሆን ትችላለች፣ ወይም ብዙ ላይገርም ይችላል። እነዚህ 3ቱ ግን ግራ የገባን ብዙ 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 ወንድምና እህቶች አሉ። ብዙ እሱን ግልጽ ስላረክልኝ እጅግ አርጌ ስለአንተ እግዚአብሔርን አመሰግናለሁ። በጣም ክበርልኝ። በቃ ነገ የነገ ሰው ይበላል። አሜን። ለምልሙልኝ። ሁላችሁንም ወዳችኋለሁ። ጸጋ ይብዛላችሁ። አሜን።